ጸጉራችሁ አላርገበው ላስቸገራችሁ ለደረቅ ጸጉር፣ ለሚሰባበር፣ ለሚነቃቀል እንዲሁም ያለምንም ኬሚካል እንዴት ለጸጉራችን የሚስማማ ቅባት በቀላሉ ቤታችን ውስጥ ማዘጋጀት እንደምንችል ነው የማካፍላችሁ። የተጠቀምኩትን የሁሉንም ስም በጽሁፍ አስቀምጬላችኋለሁ ማለት ነው። እጅግ በጣም ትወዱታላችሁ። እኔ ነጣ ያለ ሽንኩርት ነው የተጠቀምኩት። ቀይ ሽንኩርት ብትጠቀሙት በጣም እየተሻለ ነው ማለት ነው። በዚህ መልኩ ነው የምታደርጉት። ለጸጉር በጣም ተስማሚ ነው። ከውስጥ አዲስ ጸጉር ይበቅልላችኋል። ብዙዎቻችሁ እንግዲህ ያሳክካል እያላችሁኝ ነው። የተለያየ ቅባትና የተለያየ ሻምፖ ጸጉራችሁን ያሳክካችኋል፣ እንዲሁም ደግሞ ፎርፎር ያመጣባችኋል። የሚስማማችሁትን ቅባትና ሻምፖ ሁሌ አንድ አይነት መጠቀም አለባችሁ። የተለያየ ያው መቀባት አይጠበቅባችሁም ማለት ነው። ሁሉንም በዚህ መልኩ ነው የምታደርጉት። እኔ በኮኮስ ነው የሰራሁት። በጥቁር አዝሙድ ወይንም በወይራ ዘይት ነው መስራት ያለባችሁ። እኔ ይሄኛውን ኮኮስ ነው የምጠቀመው፣ ሽታም የለውም። በዚህ መልኩ አድርጋችሁ ላይ ለ3 ቀን ያክል ሞቅ ያለበት ቦታ ከርናችሁ ታቆዩታላችሁ። እጅግ በጣም ነው የምትወዱት ማለት ነው። እኔ ከ3 ቀን በኋላ በዚህ መልኩ ሆኖልኛል። ነገር ግን ጫፍ ድረስ ዘይቱን መሙላት ይጠበቅባችኋል። ዘይት ያልደረሰበት እንግዲህ እንዴት እንደጠቆረ ማየት ይቻላል ማለት ነው። ከታች ያለው ከወር በላይ እንደዚህ ሆኖ ነው የሚቆየው። እኔ አጥልዬ ለእናንተ ለማሳየት ያክል ነው የማጠለው። ማጥለል አይጠበቅባችሁም። እንዳለ እየቀነሳችሁ ነው የምትቀቡት። ስትቀቡ ቆዳችሁ ንጹህ መሆን አለበት እንዳያሳክካችሁ። እንዳልኳችሁ እስከ 3 ቀን እስከ 4 ቀን ጸጉራችሁ ላይ ማቆየት ትችላላችሁ። ከዛ በላይ ግን ያው ሽንኩርት ስላለው ጸጉራችሁ ላይ መቆየት አይችልም፣ ሽታ አለው። ነገር ግን ነጭ ሽንኩርትና ሽንኩርት ካላደረጋችሁበት እስከ ሳምንት ከዛ በላይም ጸጉራችሁ ላይ ማቆየት ትችላላችሁ። ለጸጉር ጥሩ ወዝ፣ ጥሩ ከለርና ከውስጥ አዲስ ጸጉር ይበቅልላችኋል። ብዙ ጥቅም ነው የምታገኙበት ማለት ነው። በውድ ዋጋ ከምትገዙት ቅባት በጣም የተሻለ